የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። ጌታ ኢየሱስ ክርስቶስ ሰጠን ትእዛዛት መካከል ይሄ አንደኛው ትእዛዝ ሲሆን ዛሬ ደግሞ ለዚህ እድል እግዚአብሔር አበቅቶን ቤተክርስቲያናችንም ደግሞ ይሄንን ክርስቶስ ኢየሱስ የሰጠንን ታላቁን ተልእኮ ለመፈጸም እናንተን አደራጅታ አስተምራ ለዚህ አበቅታለች። ዛሬ ደግሞ በእግዚአብሔር እርዳታ በዚህ ውሃ ጥምቀትን ለመውሰድ ወደዚህ መጣችኋል። እግዚአብሔርን ስምን ጠርቼ እግዚአብሔር ቃልንም አንብቤላችሁ ፍጹም ቅዱስ የሆነውን ሥርዓትን እንፈጽማለን። እንጸልይና እግዚአብሔር ቃል አነብላችኋል። አንተ በሰማይ ሕያው ነህ፣ በምድርም የሚመስል የለም፣ ከሰማይ በታች ከምድር በላይ እንዳንተ ያለ የለምና አንተ ሕያው ነህ። እጅግ አድርገን እናመሰግናለን። ክብር ላንተ ይሁን። አሜን። መልካም ነህ፣ ታላቅ አምላክ ነህ፣ የሰማይ ባለቤት የምድር ባለቤት ፍጹም ዘላለማዊ አምላክ ነህና እጅግ አድርገን እናመሰግናለን። አሜን። በዚህ አንተ በላከው በስነ ስርዓት መሃል አንተ ያስተማርከንን አንተ የሰጠህንን ሥርዓትን ለመፈጸም እዚህ በፊት ተገኝተናልና ይሄ ቃል ሲነበብ በሕይወታቸው ይሄ ሥርዓትና ሕግ ሆነው እንዲሁም ደግሞ ትእዛዝ ሆኖ እንዲቀመጥ ውስጣቸው ላይ ያለው አዳማዊ ማንነት ተቀይሮ የኢየሱስ ክርስቶስ ባህሪ የሚላበሱ እንዲሆኑ ያንተ ቃልን ሳነብ በሕይወታቸው ላይ ታላቅ ቦታ እንዲኖራቸው ዘንድ በጌታ በኢየሱስ ስም ጸልያለሁ። አሜን። በማንኛውም አቅጣጫ ዛሬ ዕለት የተመደበ ክፉ ምድብተኛ ሁሉ በኢየሱስ ስም ይፍረስ። አሜን። ክብሪ በኃይል ስለሚገለጥ እናመሰግናለን። ቃልን አስተምረን ሥርዓትን እንድንፈጽም እርዳን። ፍቃድ ብቻ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን። የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ላይ እንደዚህ ይላል። እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተላቸውማል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብንም ይይዛሉ፣ የሚገድለውንም ነገር ቢጠጡ አይጎዳቸውም፣ እጃቸውም በደዌ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ይሄ ቅዱስ ሥርዓት ጌታ ኢየሱስ ክርስቶስ ለኛ የሰጠን ከእግዚአብሔር ዘንድ የመጣ ፍጹም የሆነ ስነ ሥርዓት ነው። ይሄንን ዛሬ በምንፈጽምበት ጊዜ ከእግዚአብሔር የተቀበልነውን ስነ ሥርዓትን እየፈጸመን ነው። ጌታ መልካም ነው። በአንድ ቦታ ላይ ሰብስቦ ኢየሱስ ክርስቶስ ይሄንን ሲናገር ነበር፣ ሲያስተምራቸውም ነበር። ያስተማርነውን ይሄ ፍጹም የሆነ ከእግዚአብሔር የሆነ ስነ ሥርዓትን የምንፈጽመው ከእግዚአብሔር የተሰጠን ነው። ከዛሬ ጀምሮ ይህን የውሃ ጥምቀትን ካገኛችሁ በኋላ የእግዚአብሔር መንግስትን ተቀላቅላችኋል። ከዛም በኋላ በሕይወታችሁ ዘመን ሁሉ ወንጌልን የመናገር አድራ አለባችሁ። እግዚአብሔር በሰማችሁ ቃል ይባርካችሁ። ስለሰማን እናመሰግናለን። ከፊታችን ቅደም፣ ፍጹም ሥርዓትን ልንፈጽም ነውና እጂ አሁን በጌታ በኢየሱስ ይዘረጋ። በዚህ ውሃ ላይ እንገባለን። ፈጽሞ በጌታ በኢየሱስ ክርስቶስና ስልጣን እጂ በዚህ ውሃ ላይ እንዲቀደም ይሄ ውሃ ፈጽሞ እንዲፈወስ በጌታ በኢየሱስ ጸልያለሁ። እግዚአብሔር ሆይ ያንተም ስም ጠርቻለሁ። ውሃው በኢየሱስ ስም ይፈወስ። ቅዱስ መንፈስ በኃይል ይውረድ። ማንኛውም ክፋት ሁሉ ይቀጣ። ታላቅ የሆነ ያንተ ክንድ በኢየሱስ ስም ይዘረጋ። ኃይል ይገለጥ። ታምር ይሆን፣ ምልክት ይሆን። እግዚአብሔር ሆይ እኛ በዚህ ዛሬ በመግባታችን ከተማይቱም ትባረክ። ክፋት ሁሉ ይቀጣ። ወንጌል በኃይል ይሰበክ። ሌላ ኃይል ሁሉ ጸጥ ይበል። ክብር ይገለጥ። ፈጽሞ እናመሰግናለን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ተዘጋጁ። ማንኛው የክፋት አለቃ ሁሉ በኢየሱስ ስም ይመታ። አሜን። በመንፈስ ቅዱስ እሳት የተመታ ይሁን። አሜን። እግዚአብሔር ሆይ አሁን ወደ እሳት ይቀየር። አሜን። አሁን ወደ ኃይል ይቀየር። አሜን። አሁን ወደ ታምራት ይቀየር። አሁን ወደ ክብር ይቀየር። አሜን። አሁን ወደ መንፈስ ቅዱስ ይቀየር። አሜን። በኢየሱስ ወደ መንፈስ ቅዱስ እሳት ይቀየር። አሜን። ቃል ሲናገር ዮሐንስ እኔ በውሃ አጠምቅላችኋለሁ፣ ከኔ በኋላ በእሳትና
በመንፈስ ቅዱስ የሚያጠምቅ ይመጣል ተብሎ እንደተጻፈ ቃል እኛ ዛሬ በውሃ እናጠምቃለን። በኢየሱስ ክርስቶስ ስም በመንፈስ ቅዱስ ይጠመቁ። አሜን። በእሳት ይጠመቁ። አሜን። በኃይል ይጠመቁ። አሜን። በስም ስልጣን ይጠመቁ። አሜን። እግዚአብሔር አምላክ ሆይ እንደተጠመቁ ከራቸው ላይ ቆሻሻ ይውለቅ። አሜን። እንደተጠመቁ አሮጌ ማንነት ይውለቅ። አሜን። እንደተጠመቁ በኢየሱስ መከራ ይውለቅ። አሜን። እንደተጠመቁ ችግርና ማጣት ይውለቅ። አሜን። እንደተጠመቁ በኢየሱስ ክርስቶስም ዘመናቶችን ያስቆጠረ በኢየሱስ ክርስቶስም ክፋትና ተንኮል አመጽ ይውደቅ። አሜን። አዲስ ነገር ይሁን። በዚህ ውሃ ላይ ያለ ማንኛው የክፋት ምንጭ የደረቀ ይሁን። አሜን። ወደ ኃይል ይቀየር። አሜን። ወደ ኃይል ይቀየር። አሜን። ወደ በጌታ ኃይል በኢየሱስ ክርስቶስ ወደ ስም እሳት አሜን። ይቀየር። አሜን። ወደ በጌታ ክብር በኢየሱስ ይቀየር። አሜን። ወደ ደም ይቀየር። አሜን። ወደ ፈውስ ይቀየር። አሜን። በኢየሱስ ስም ይቀየር። አሜን። በመንፈስ ቅዱስ ኃይል ይቀየር። አሜን። በመንፈስ ቅዱስ ኃይል ይቀየር። አሜን። በጌታ እግዚአብሔር በኢየሱስ አመሰግናለሁ። አሜን። ስለሰማኝ ተመስገን። አሜን። ሁሉን ትችላለህ። አሜን። በኢየሱስ ጌታ ስም አሜን። አሜን። በኢየሱስ ስም አሜን።